ገጸ ቤት ወይ ኃጥአን ውስተ ጻድቃን ወሚመቶሙ ውስተ ኃጥአን ትጠብቅ። ቤተ መቅደስም ያላችሁ የመጨረሻውን ስርዓት ክርስቶስን በ30 ብር የሸጠው ይሁዳ የመጨረሻ ሕይወቱ ምን እንደሆነ እና እግዚአብሔር ለእኛ የከፈለውን የመጨረሻውን በረከት ተቀብለን እንድንሄድ ወደፊት ለፊት እንድትመጡ የቤተ ክርስቲያኗ መልእክት ነው። ስለዚህ የሚሰማችሁ ወደፊት ለፊት ነው። ወደ ያላችሁ ሳይሆን በጀርባ ያላችሁ፣ ድንኳን ውስጥ ያላችሁ እዚያው ሁኑ። ፊት ለፊት ያላችሁ ባላችሁበት ሁኑ። መኪና አካባቢ ያላችሁ፣ ከድንኳኑ በስተጀርባ ያላችሁ ስርዓቱን በዓይናችሁ እንድታዩ ወደፊት ለፊት ወደ ባዶ ቦታ እንድትመጡ ነው። እግዚአብሔር ከሁላችን ጋር ይሁን። እስኪ አሜን በሉ። በመከራው የወለደን አምላካችን አሁንም ምስጋና ለእርሱ ይሁን። ምናልባት ከትምህርቱ በፊት መልእክት የማስተላልፈው አሁን እንግዲህ ከነገ በኋላ ትንሣኤ ነው። ዛሬ ሕማማቱን እንዳከበር ሐዘኑን እንዳዘን፣ ነገ ደግሞ በዕለተ እሑድ በትንሣኤው እንደሰታለን። ምክንያቱም እግዚአብሔርን ያህል ጌታ ገነትን ያክል ቦታ ስለማጣቱ ከክብሩ ስለመዋረዱ ከማልቀስ ውጭ ሌላ ሐሳብ አልነበረውም ይላል ቅዱስ ዮሐንስ አፈወርቅ። ምእመናን እኛ ስለ ኃጢአታችን እንደው አልቅሰን ይሆን? ሌላውን ትተነው ስለ መተላለፋችን አልቅሰን እግዚአብሔር ጠይቀነው ይሆን? ያ የመጀመሪያው መተላለፍ በእግዚአብሔር ሰው መሆንና ሞት ተደምሷል። ዛሬ የምንሰራው መተላለፍ በማን ሞት ይደመሰስልን ይሆን? ያ የመጀመሪያው የአዳምና የልጆቹ መርገም ጥንተ አብሶ ምልዓተ ኃጢአት ክርስቶስ ከድንግል ማርያም ሰው ሆኖ ባደረገው ቤዛነት ተደምሷል። የጨለማው መንገድ ተገፎ የብርሃን መንገድ ወጥቶልናል። ያ የመጀመሪያው ኃጢአት በክርስቶስ ቤዛነት ተሽሯል። ዛሬ የምንሰራውን ኃጢአት ማን ነው የሚሽርልን ይሆን? ንስሐ ካልገባን ማለት ነው። ንስሐ ከገባን መንገዱ ቀላል ነው። ስለ ኃጢአቱ የሚያለቅስ ልብ ያለው ሰው ካለ ዛሬ መንገዱ ቀላል ነው። ግን ስለ ኃጢአታችን የምናለቅስበት ልብ የለንም ዛሬ። ሁላችንም የምናስበው ሌላ ነው። አዳም ስለ ኃጢአቱ አለቀሰው። እግዚአብሔር ሲበድሉት ፈራጅ የሆነ አምላክ እንደመሆኑ መጠን ንስሐ ሲገቡ ደግሞ ይቅር የሚል አምላክ መሆኑን ተረድቶ አዳም ወደ እግዚአብሔር በእንባ ጠየቀ። እግዚአብሔርም የአዳምን እንባና ንስሐ ተቀብሎ የሚድንበትን ተስፋ ነገረው ይላል። እየሰማችሁ ነው ይመናል። እግዚአብሔር እኔንም እናንተንም ይስማ። ይሰማችኋል? ጥቂት ጊዜ ታግሳችሁ ስሙ። የሚድንበትን ተስፋ የአዳምን ንስሐ ተቀብሎ የሚድንበትን ተስፋ ነገረው። አዳም ሆይ ጸሎትን ሰምቻለሁ፣ እንባህንም አይቻለሁ፣ ያቀረብከውንም መስዋዕት አይቻለሁ። ግን በሩቅ ብእሲ ደም ዓለም አይድንም። እኔ ከልጅ ልጅ ተወልጄ በምድር ላይ ተመላልሼ በመስቀል ላይ ተሰቅዬ ከዚህ ከመጣብህ የዘላለም ሞት የማድንህ እኔ ነኝ። ይህንንም ለማድረግ 5500 ዘመን ይቆጠራል አለው ጌታችን። ይሄ ገድለ አዳም በሚባለው መጽሐፍ ላይ ተጽፏል። ይመናል ቃል ኪዳን የአዳም እንባ። አዳም ስለመተላለፉ እግዚአብሔርን ጠየቀ፣ እግዚአብሔርም ሰማው። የሚድንበትን ተስፋ ነገረው። ምን ብሎ? 5,005 ቀን ተኩል ይላል መጽሐፉ። 5 ቀን ተኩል ማለት በእግዚአብሔር ዘንድ አንድ ቀን እንደ 1,000 ነው። ስለዚህ 5500 ዘመን ሲፈጸም ከልጅ ልጅ ከአብርሃም ልጅ ከዳዊት ልጅ ከድንግል ማርያም ተወልጄ በመስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ
አድንሃለሁ አለው እግዚአብሔር። ኧረ ደስ ይበላችሁ፣ ቃል ኪዳን የገባልን አምላክ። ሥጋዬን ቆርሼ አዳም ከማልቀሱ በተጨማሪ መስዋዕትም ሰውቶ ነበር ወደ እግዚአብሔር። ከእሱ የፈሰሰውን ደም ለውሶ በዕጣን አድርጎ አቅርቦ ነበር እና በአንተ በሮቁይ ሲደም ዓለም አይድንም። እኔ መጥቼ ሰው ሆኜ አምላክ ስሆን ግን የሰውን ሥጋ ለብሼ በለበስኩት ሥጋ መከራ ተቀብዬ አድንሃለሁ አለው እግዚአብሔር። አዳም ይህን ተስፋ ከሰማ በኋላ 5400 ዓመታት ተፈጽመዋል። እየሰማችሁ ነው ይመናል። በጣም ብዙ ዘመናት ተቆጥረዋል። ተስፋው ከሰማ በኋላ ግን እግዚአብሔር አንድ ቀን እንደሚያድነው ተስፋ ነበረው። ምንም እንኳ የተገባለት ተስፋ ረጅም ጊዜ የሚያስቆጥር ቢሆንም እንኳ አዳም ተስፋ አልቆረጠም ከነ ልጆቹ። ይህን ያህል ዓመት እንዴት እንኖራለን አላሉ። ጊዜው ረጅም ነው፣ የሚቆጠሩ ዘመናት ብዙ ናቸው። አዳም ግን ተስፋ እንዳይቆርጥ እግዚአብሔር በ5 ቀን ተኩል ነው ያለው። 5 ቀን ተኩል እንደ ሰውኛ ቅርብ ነው አይደለ? አሁን እንኳ ይችን ማማት ያሰብነው 5 ቀን እስከ ዛሬ እስከ ዓርብ ድረስ ያለችው 5 ቀን ናት። ግን እግዚአብሔር 5 ቀን ተኩል ሲለው ውስጠ ሚስጥሩ ግን 5500 ዓመት ማለት ነው። እና ይህን ሁሉ ተስፋ አዳም እና ልጆቹ ጠበቁ። የአዳም ተስፋ ይፈጸምልናል ብለው ከአዳም በኋላ የተነሱ አበው ዘመናትን እኩሌቶቹ በፀሐይ፣ እኩሌቶቹ በጨረቃ፣ እኩሌቶቹ በከዋክብት እየቆጠሩ የክርስቶስን መምጣት ይጠባበቁ ነበረ። እኛም በሕይወታችን ዘመን ሙሉ ስለጎደለብን ነገር እግዚአብሔርን በመጠበቅ ከእሱ የሚሰጠንን በረከት እያገኘን እንድንኖር እግዚአብሔር እኔንም እናንተንም ይርዳል። ስሙ ይመናል። ዛሬ በመከራው እግዚአብሔር የአዳም ተስፋ የተፈጸመበት ቀን ስለሆነ ዛሬ ታሪኩን በደንብ አድምጡት እና እግዚአብሔርን ጠበቁ። ሱባኤ እየቆጠሩ አባቶቻችን አበው እነ አብርሃም እነ ይስሐቅ እነ ያዕቆብ፣ ከዚያም በኋላ እነ ሙሴ እነ ኢያሱ እነ ሳሙኤል ነቢያት በአጠቃላይ የክርስቶስን መምጣት በሱባኤ እየቆጠሩ ጠበቁ። እባክህ ከአርያም ክንድህን ላክልን እያሉ ፈኑ ደከ ማርያም አድኅነን ነው ባልሃነ የማይበዙ ከመጣብን በሽታ አድነን፣ ክንድህን ከአርያም ላክልን፣ ጽድቅህንና ብርሃንህን ላክልን፣ ከሞት ያውጣን እያሉ እነ ዳዊት እነ ኢሳይያስ ሌሎችም ነቢያት ትንቢት እየተናገሩ የክርስቶስን መምጣት የመዳናቸውን ቀን እየናፈቁ 5500 ዘመናትን ጠበቁ። ግማሹ 4 ዘመን ገታቸው፣ ግማሹ በሥጋ ይሄን ዓለም ተሰናበቱ። ከመሞታቸው በፊት የሚደረገውን እያዩም የሞቱ አሉ። ግን አብዛኞቹ 4 ዘመን ገታቸው። ክርስቶስ እግዚአብሔር ለአዳም የገባውን ቃል ኪዳን ነቢያት የተነበዩትን ትንቢት መሰረት አድርጎ ጊዜው ሲደርስ ከሰማያ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ በቤተልሔም ዋሻ በአማረ ቦታ ሳይሆን ለዓይንም እይታ ለአፍንጫም ሽታ በማይመች ቦታ ላይ በከብቶች በረት የኔና የእናንተ ቤዛ ዛሬ መስቀል ላይ ወጥቶ ሞታችንን በሞቱ የሻረልን ብላቴና ክርስቶስ ከድንግል ማርያም ተወለደ። ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። ተወለደ። የአባቶቻችን ተስፋ አንድ ብሎ ጀመረ። ክርስቶስ ተወለደ። ሰው ሆኖ ታየ። ለዚህ ነው ቅዱስ ጳውሎስ ገላትያ 4:4 ላይ ወአመበጽአ ጊዜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ውረድ፣ ተወለድ፣
ተሰቀልና ሞት አድናቸው ብሎ ላከው ይላል። እግዚአብሔር ኢየሱስ ክርስቶስ ወደኛ መጣ፣ ከድንግል ተወለደ፣ በከብቶች በረት ሕፃን ሆኖ ታየ። እንደ ሕፃናት እያለቀሰ ሕፃናትን በእናቶች ማኅፀን የሚፈጥር ጌታ ሕፃን ሆኖ ታየ። ቅዱስ አትናቴዎስ ወኮነ ሕፃነ ዘይስሎሙ ለሕፃናት በውስተ ማኅፀን፣ ከአባት ዘር ከእናትም ዘር ከፍሎ ውሃውን ሰው አድርጎ የሚሰራ እግዚአብሔር እሱ ሰው ሆኖ ሕፃን ሆኖ ታየ ይላል። ለእኛ ሲል ነው። አመስግኑ ክርስቶስን ጌታ ለእኛ ሲል ነው። በየጥቂቱ አደገ። 30 ዘመን ሲሞላው በዮርዳኖስ ወንዝ በዮሐንስ ተጠመቀ። ከዚያም ሳይውል ሳያድር ወደ ገዳም ሄዶ 40 ቀን 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾመ ጸለየ። በዚህም ሰይጣንን ድል አድርጎ አሳየ። ከጾመና ከጸለየ በኋላ ወደ ዓለም ሄዶ 3 ዓመት ከ3 ወር ከ10 ቀን ሰዎች ምን መሆን እንዳለባቸው ወንጌልን አስተማረ። እኔና የእናንተ አምላክ ክርስቶስ ምድረ እስራኤልን ዞሮ አስተማረ። ኢየሩሳሌም የሄዳችሁ ሰዎች አምና በዚህ ወቅት እዚያ ነበርን እኛ። ክርስቶስ የተወለደባትን ያደገባትን ያስተማረበትን በታንኳ እየተዘዋወረ ያስተማረበትን የፈወሰበትን ቦታ አይተናል። እግዚአብሔር ክብር ምስጋና ይግባውና እናንተም ለማየት ለመባረክ ያብቃችሁ። አሜን በሉ እስቲ። 3 ዓመት ከ3 ወር ከጾመ ከጸለየ በኋላ 3 ዓመት ከ3 ወር በዚች ምድር ላይ ተመላልሶ ወንጌልን ሰበከ። የታመሙትን ፈወሰ፣ የወደቁትን አነሳ፣ ዓይን ለሌላቸው ዓይን ሰጠ። የእናንተ አምላክ ጆሮአቸው ለማይሰማ ጆሮአቸውን ከፈተ። ከእናታቸው ማኅፀን ጀምሮ ሽባ ሆነው የተወለዱትን ተረተረ። ኧረ አመስግኑት ይህን አምላክ። ከዚህ በኋላ አብቅቶላችኋል የተባሉ ሰዎችን ልጣቸው የተራሰ ጉድጓዳቸው የተማሰውን ሰዎች እጃቸውን ባፋቸው እስከሚጭኑ ድረስ እግዚአብሔር ሕይወትን ሰጣቸው። በአጋንንት የታሰሩትን ፈታ። ይሄ ብቻ አይደለም። የሞተውን አልዓዛርን ከ4 ቀን በኋላ ሰዎች ይሸታል እያሉት እሱ ግን ነፍሱን ከሲኦል ሥጋውን ከመቃብር አዋህዶ አስነሳ። ያዘኑት ሰዎች መካከል ተገኝቶ ሐዘናቸውን አጽናና። ተቸግረው ወደ እሱ የመጡ ሰዎችን በማስተማር ዘመኑ ችግራቸውን ፈታ። በዚህ ምክንያት ዓለም ሁሉ ወደ ክርስቶስ ተሰበሰበ። እኛንም እግዚአብሔር ወደ እቅፉ ይሰብስበን። አሜን በሉ እስቲ። ይህን ከማድረጉ የተነሳ የመድኃኔ ዓለም የኢየሱስ ክርስቶስ ዝና በዓለም ሁሉ ተሰማ ይላል ወንጌል። ወወፅአ ስምዖተ ነገሩ ውስተ ኩሉ ሶርያ፣ በኢየሩሳሌም በይሁዳ በሌሎችም ከተሞች በዓለም ሁሉ የክርስቶስ ዝና ተሰማ ይላል። ለምን? ተአምራት ስላደረገ። ለምን? የሞተውን ስላስነሳ። ለምን? የእንቆሮውን ስለፈወሰ። በልሙጥ ግንባር የተወለደውን ዓይን ስለሰጠ። እንዲህ ያለ ተአምር በእስራኤል ሀገር አይተን አናውቅም እስከሚሉ ድረስ እግዚአብሔር ሰው ሆኖ ተአምራት ስላደረገ ዓለሙ ሁሉ ወደ ክርስቶስ ተሰበሰበ ይላል። ዛሬም ዓለሙ ሁሉ ወደ ክርስቶስ ይምጣ ወገኖች። ዛሬም ከክርስቶስ በላይ መድኃኒት የለንም እኛ። ምናልባት እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምንማጸናቸው በምልጃቸው የምንተማመንላቸው ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ብለን የምንላቸው በአማላጅነት ስማቸውን የምንጠራቸው ብዙ ቅዱሳን አሉን ከድንግል ማርያም ጀምሮ። ግን ከክርስቶስ በታች ናቸው እንጂ ከክርስቶስ በላይ አይደለም። ይህችን የዛሬዋን የዕለተ ዓርቧን ቤዛነት ማንም አይተካትም። የትኛውም ቅዱስ ምልጃ የዛሬዋን የቤዛነት ሥራ የሚተካ የለም። ከመጀመሪያው ከአቤል ጀምሮ እስከ ዘካርያስ ልጅ እስከ በራክዩ ልጅ እስከ ዘካርያስ ድረስ
የቅዱሳን ደም ፈሷል። የዛሬዋን ቤዛነት መተካት አልቻለም። የዛሬዋን የቤዛነት ሥራ መስራት የሚችለው ክርስቶስና እሱ ብቻ ነው። እስኪ ልድ ብላችሁ ለስሙ ምስጋና አቅርቡ። ስለዚህ ዓለም ወደ እሱ ስለተሰበሰበ አይሁድ በምቀኝነት ተነሱበት። ምን ብለው? ሰው እኮ እኛን ትቶ እሱን ተከተለ። ሰው ወደ እሱ እየሄደ ነው። ራሱን ከእግዚአብሔር ጋር ያስተካክላል። ሰንበቱን ሽሮ ሰው በሰንበት ይፈውሳል። ቤተ መቅደሱን አፍርሱስ በሦስተኛው ቀን እሰራዋለሁ ብሏል። አልገባቸውም እኮ እሱ የሚናገረው ስለሌላ ነው፣ እነሱ የሚያወሩ ስለሌላ ነው። ዛሬም ዓለም ውስጥ ስለ ክርስቶስ ያልገባው ብዙ አለ። ስለዚህ እኛ ብቻችንን ከምንቀር እና የሁሉ ሰው ከሚሄድ አንድ ሰው እንግደል አሉ ፈሪሳውያን፣ የአይሁድ መምህራን። እሱ ግን የተጻፈለት ይሄዳል። የመጣው ስለኛ ሊሞት ነው። ይመላል። አንድ እንድታስታውሱ የምፈልገው በምድር ላይ ሰዎች የራሳቸውን ፍላጎት ለማስከበር በክርስቶስ ላይ ያን ያህል መከራ ቢያደርሱም እሱ ግን የመጣው የተጻፈውን ሊፈጽም ነው። እሱ ግን ሰው የሆነው ስለኛ ስለ ሰዎች መከራ ሊቀበል ነው። ሞቶ ሞታችንን በሞቱ ለመሻር ነው። እሱ የመጣው ለዚህ ነው። ስለዚህ እንግደለው፣ እናስወግደው አሉ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስን በዚህ በሕማማቱ ስናስበው እንደሰነበት ነው። በተለይ ትናንት ሐሙስ ምሽት 3 ሰዓት ሐሙስ ለዓርብ ሌሊት አይሁዳውያን በይሁዳ አማካኝነት ይሁዳ ጌታውን አሳልፎ ለመስጠት በ30 ብር ከተስማማ በኋላ ሐሙስ ምሽት ክርስቶስ የሞቱን መስቀል ለመሸከም ስለእኛና ስለእናንተ ለመሞት የመከራውን ጉዞ ጀመረ። እየሰማችሁ ነው? የመከራውን ጉዞ ጀመረ። እሱ አስቀድሞም ስለ ሞቱ ተናግሯል። የሰው ልጅ ወደ ኢየሩሳሌም ይሄዳል፣ በአይሁድ እጅ ይያዛል፣ ይሰቀላል፣ ይሞታል፣ ግን ሞቱ አይቀርም፣ በሦስተኛው ቀን ይነሳል ብሎ አስቀድሞ ተናግሯል። ነቢያትም ተናግረዋል። እና ተያዘ። በጌቴሴማኒ ከጸለየ በኋላ ትናንት ተምረነዋል። የሐዲሱን ኪዳን ምስጢር ካሳየ በኋላ ነገ የሚፈተተው ሥጋዬ ነው፣ ነገ የሚፈሰመው ደሜ ነው ብሎ ቅዱስ ሥጋውን ክቡር ደሙን ከሰጠ በኋላ ምስጢራትን ካሳየ በኋላ በአይሁድ እጅ ተያዘ። ልብ በሉ ምእመናን፣ ከሐሙስ ምሽት 3 ሰዓት እስከ ዓርብ ከቀኑ 11 ሰዓት ከመስቀል እስከሚወርድባት ጊዜ ድረስ ክርስቶስ የመከራ ምሽት ነው፣ የመከራ ቀን ነው። ይሄ 18 ሰዓት ይሆናል። ከሐሙስ 3 ሰዓት እስከ ዓርብ 11 ሰዓት ያለው ስትቆጥሩት 18 ሰዓት ይሆናል። እየሰማችሁ ነው ምእመናን? ከመስቀል ወርዶ ወደ መቃብር እስከወረደባት ሰዓት ድረስ ያለችዋ ጊዜ 18 ሰዓት ትሞላለች። ለ18 ሰዓት ሙሉ የኔና የእናንተ አምላክ መከራ ተቀብሏል። ለምን? እኛን ለማዳን። እስኪ እኛን ለማዳን በሉ ስላችሁ፣ ማንን ለማዳን ነው? የእኛን መከራ ለማስወገድ፣ የእኛን ሞት ለመለወጥ፣ የእኛን ሐሳብ ወደ ክብር ለመቀየር፣ በእኛ ላይ የነገሰውን ዲያብሎስንና ሰራዊቱን ከእግራችን በታች ለመጣል ራመዝግኑት ይሄን አምላክ ለመጣል 18 ሰዓት ሙሉ መከራ ተቀብሏል። በአይሁድ እጅ ከተያዘ ጊዜ ጀምሮ ለዚህ ነው ሥጋ ወደሙ ስትቀበሉ ለ18 ሰዓት ጾሙ የምትለው ቤተ ክርስቲያን ክርስቶስ ለ18 ሰዓት ያህል መከራ ስለተቀበለ መከራውን አስበን ሥጋውን ደሙን እንድንቀበል በረከት እንድናገኝ ነው ቤተክርስቲያን የምታስተምረን። ማንኛውም የሚቆርሰው ካህናት የሚሆኑ ይመጣል ከመቀደሳቸው ከመቆረባቸው በፊት ለ18 ሰዓት መጾም አለባቸው ትላለች ቤተክርስቲያን። አሁን ይሄ ስርዓት ሌላ ቦታ የትም ብትሆኑ አታገኙትም። ካቶሊክም የለም፣ አዳራሹ ጋር የለም፣ ሌላ ቦታ የለም። እንኳን ሌላ ኦሪየንታል ቸርች የሚባሉት በኦርቶዶክስ ተብለው የሚጠሩት ቦታዎች ላይ እዚያም የለም። ይሄ በእምነት ይመስናል የምንላቸው ላይ
የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግን የሥርዓት አለ። እስቲ እንደው አመስግኗት እቺ ቤተክርስቲያን። ክርስቶስ አምላካችን ለ18 ሰዓት መከራ ስለተቀበለ ሥጋው ደግሞ ስንቀበል ያን ለኛ የተቀበለው መከራ እንድናስብ ውስጣችን የበላነው ምግብ ጠፍቶ ምሬት ላፋችን ሲሰማን መከራውን አስበን እንድንቀበል ነው እንዲያመታሶመን። ይሄ ሊገባን ይገባል። ይመናል። ይሄንን ሕይወት መኖር አለብን። ክርስቶስ አምላካችን ነው ካልን ክርስቶስን መምሰል አለብን። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ምን የምሰሉ ብሏል። ክርስቶስን መምሰል አለብን። መከራውን በመካፈል ለ18 ሰዓት አይሁድ እያዳፉ ይዘውታል። የአይሁድ ወታደሮች እንደ ሌባ ጦር ይዘው ሾተል ይዘው ታጥቀው ነው የመጡ። ይዘው ወደ ሊቀ ካህናቱ ግቢ ወሰዱት። ከዚያ በኋላ ምን ይቆጠራል? በከበረው ፊት ላይ መራቃቸውን ተፉበት፣ ተዘባበቱበት፣ ፊቱን በጥፊ መቱት። ያን ክቡር የሆነውን አምላክ በሐብል አሰሩት። አንዴ ወደ ጲላጦስ አንዴ ወደ ሄሮድስ እየጎተቱ እየወደቀ እየተነሳ አንገላቱት። አንተ የአይሁድ ንጉሥ ነህ ሲሉ ሊዘባበቱበት የእሾህ አክሊል ጎንጉነው በራሱ ላይ ደፉበት። ንጉሳውያን ቤተሰቦች የሚያደርጉት ነው። ያይታችሁት ከሆነ ክርስቶስ ራስ ላይ የምናየው እስራኤልም በእስራኤል ዙሪያ ያሉ በንጉስነት የሚመሩ ሀገሮች የሚያደርጉት ነው። ግን እነሱ ያደረጉበት እሾሁን ነው ሰፍተው ያደረጉበት። ያ በክርስቶስ ራስ ላይ የተጎነጎነው የእሾህ አክሊል 1070 የሚዋጋ እሾህ ነበረው ይላል ድርሳነ መድኃኒዓለም። ይሄ ማለት ነው 1070 ቦታ ላይ የክርስቶስ ደም ፈሷል። ያ ደም ነው የኔና የእናንተን ኃጢአት ያጠበው። ወራመስኑት የታምላክ ያ ደም ነው 1070 እሾህ ነበረው። ደፉበት፣ በትር አስያዙት። እንደገና በትሩን ወስደው በዘንግ ይመቱታል። የለበሳት ሐምራዊ የምታርግ ልብስ ነበረችው። ልብሱንም ገፈፉት፣ ቀይ ግምጃ ለበሱት። አያችሁ ይመናል። እያዛቡ 1 2 3 መቶ ያህል እንደገና እየቆጠሩ 6666 ጅራፍ ገረፉት። የኔና የናንተን አምላክ ስጋው አለቀ፣ አጥንቱ ብቻ ታየ። ለዚህ ነው እኮ እናየው ዘንድ ደም ግባት የለውም ያለ ኢሳይያስ 53 ላይ ደሙ ፈሷል፣ ልብሱን ተገፏል። ከራሱ ላይ ከፊቱ ላይ ከሰውነቱ ላይ የሚወርደው ደም ክርስቶስ ማንነቱን ለውጦታል። አያችሁ፣ እሱ ማንነቱን አጥቶ ነው የኔና የናንተን ማንነት የመለሰልን። እሱ ተገፎ ነው እኔና እናንተን ነጭ ልብስ ያለበሰን። እሱ መራራ ሐሞት ጠጥቶ ነው እኔና እናንተን ጣፋጩን ደሜን ጠጡ ብሎ የሰጠን የዘላለም ሕይወት የሰጠን። እሱ ወድቆ ተነስቶ ነው እኔና እናንተን በቀኙ ያቆመን። እሱ በጥፊ ተመቶ ነው እኔና እናንተን በክብር በፊቱ እንድንቆም ያደረገ። እሱ ታስሮ ነው እኛን ከኃጢአት እስራት የፈታን። እሱ መስቀል ተሸክሞ ነው እኔና እናንተን ነፃ ያወጣል። ለምስጋና ይድረሰው መድኃኒዓለም። ደፉበት፣ መራራ ሞት አጠጡት፣ የእሾህ አክሊል ደፉበት። 13 ጊዜ እየወደቀ እየተነሳ 13 መዋዕለ መስቀል ፈጸመ። እርጥብ መስቀል ተሸክሞ ቀራንዮ ላይ ወጣ። ከዚያም በሁለት ወንበዴዎች መካከል አንዱን ወንበዴ በግራው አንዱን ወንበዴ በቀኙ አድርገው መካከል ላይ ሰቀሉት። ለማሳሳት ነው። ይሄ ምንድን ነው ሲባል ወንበዴ፣ ይሄ በግራ ያለው ወንበዴ፣ በቀኝ ያለው ወንበዴ፣ በመካከል ያለው ሲባለው የወንበዴዎች አለቃ ይላሉ። እርሱ የአይሁድ ንጉሥ የሰላም አምላክ በኪሩቤል ላይ የምነግስ የሰላም አባት ነው። አመስግኑት እግዚአብሔር። ግን የዳዊት ትንቢት ተፈጸመ። ለምን?
ከወንበዴዎች መካከል ተቆጠርኩ ብሎ ዳዊት አስቀድሞ ትንቢት ተናግሯል። ተወለቆ ምስለ ጅጉያን ከመ ይደምረነ ምስለ ጻድቃን ደግሞ ሊቁ እኛን ከጻድቃን ማህበር ከመላእክት ማህበር ለመጨመር እሱ ከወንበዴዎች ጋር ተቆጠረ ይላል። ደግሞ ሊቁ ዮሐንስ አፈወርቅ እሱ ኃጢአተኛ ተብሎ እኛ ጻድቅ አደረገን፣ እሱኛ ወንጀለኛ ተብሎ እኛን ከወንጀል ፈታን። እሱ የወንበዴዎች አለቃ ተብሎ እኛን ከጻድቃን ማህበር ጨመረን። ኧረ ምስጋና ይግባ አምላካችን ኢየሱስ ክርስቶስ። ይሰማችኋል ይመናል? እስኪ የሚሰማችሁ በሉ። ይሰማችኋል? ይሰማችኋል? እኛን ከመላእክት ማህበር ለመጨመር እሱ ከወንበዴዎች ጋር ተቆጠረ። ክርስቶስን ቀራንዮ ላይ ስታዩት ባሕረ ዲና በቀኙ አንድ ወንበዴ አለ፣ በግራው አንድ ወንበዴ አለ። መሀል ላይ ደግሞ እሱ ተሰቅሏል። እጆቹን ዘርግቶ እግሮቹን አጣምሮ ቀራንዮ ላይ ተሰቀለ። የመጨረሻውን ቃል ሰባቱን አጽሐ መስቀል ተናገረ። መስቀል ላይ ሆነ ድንግል ማርያም ለዮሐንስ፣ ዮሐንስ ለኛ ሰጠ። ተጠማሁ አለ። አባ ማጽነስ የወሰደ ካለ አምላኬ አምላኬ ነጽረኒ ኤሎሄ ኤሎሄ ብሎ ተናገረ። የመጨረሻ ተፈጸመ ብሎ በራሱ ስልጣን ነፍሱን ከስጋው ለየ። ያን ጊዜ የኔና የናንተ የዘላለም ሞታችን ተሻረ። አራመስኑት የና አምላክ ተሻረ፣ ተፈጸመ። ሰው ሆኜ በምድር ላይ ስለናንተ ልከፍለው የመጣሁት ዋጋ ተፈጸመ። ነፍሳችሁ ድናለች፣ የነፍሳችሁም የሥጋችሁም መከራ ተወግዷል ሲል ተፈጸማልና ቅድስት ነፍሱን ከቅዱስ ሥጋው ለየ፣ ራሱንም ዘንበል አድርጎ ነፍሱን ሰጠ ይላል ቅዱስ ወንጌሉ ላይ እንደምታነቡት ማለት ነው። ስለዚህ እግዚአብሔር ስለኛ ሞቶ ዛሬ ሞታችንን ሻረ። ስለኛ መከራ ተቀብሎ መከራችንን አስወገደ። ነፍሱ ስለኛ ሰጠ። ነፍሱ ስለኛ ቆጥረን የማንጨርሰውን መከራ ስለኛ ተቀብሎ እኛን በክብር አቆመን። ነፍስን ከሥጋው ለየ። 9 ሰዓት ከ9 ሰዓት እስከ 11 ሰዓት ያለው ክርስቶስ ነፍሱን ከሥጋው የሰጠበት ሰዓት ነው። ከ11 ሰዓት በኋላ ደግሞ ዮሴፍና ኒቆዲሞስ የክርስቶስን ሥጋ ከመስቀል ላይ አውርደው ወደ መቃብር ወደ አዲሱ መቃብር ጨረሱ። የጨመሩበት ላይቀበሩበት ሌላ ታሪክ ይጀምራል ማለት ነው። ከዚያ በኋላ ያለው ታሪክ ደግሞ ወደ ነገው የሚተረክ ታሪክ ነው። ስለዚህ ዕለተ ዓርብ ማለት ዛሬ የተሰበሰብንባት ይህች ቀን እግዚአብሔር በመከራው ኢየሱስ ክርስቶስ በስቅለቱ በግርፋቱ በጠጣው መራራ ሐሞት በተገረፈው ጅራፍ በተቀበለው መከራ ሁሉ እኔና እናንተን አዲስ ሰው አድርጎ ያ የዘላለም ሞታችንን ከኛ አስወግዶ የመርገም ጨርቃችንን ሽሮ ቀን አድርጎ ከጨለማ ሕይወት ወደሚደነቅ ብርሃን አውጥቶ በእቅፉ እንድንቆም መንግሥቱን እንድንወርስ የተዘጋጀዋን ርስታችንን መልሰን እንድንገባባት እድል ያገኘንበት በሞቱ ሕይወት ያገኘንበት በእሱ ተቆጥሮ የማያልቅ መከራ ቆጥረን የማንጨርሰውን ክብርና ጸጋ ያገኘንባት ዕለት ማለት ነው። እንኳን ለዚህ ዕለት አደረሳችሁ። ኃይል እንተማይከላ ስላለ ምሕረቱ ነጽሖ ለፈርዖን ወለኃይሉ ውስተ ባሕረ ኤርትራ ስላለ ምሕረቱ ወአውጽኦሙ ለሕዝቡ ውስተ ገዳም ስላለ ምሕረቱ ዘአውፅአ ማየ እምኮክ ስላለ ምሕረቱ ዘቀተለ ነገሥተ አበይተ ስላለ ምሕረቱ ወቀተለ ነገሥተ ጽኑዓነ ስላለ ምሕረቱ ነገሥተ ጽኑዓነ ስላለ ምሕረቱ ለሴዎን ንጉሠ አሞሬዎን ስላለ ምሕረቱ ወለዐግ ንጉሠ ባሳ ስላለ ምሕረቱ ወወሀበ ምድሮሙ ርስተ ስላለ ምሕረቱ ርስተ እስራኤል ገብሩ ስላለ ምሕረቱ እስመ ተዘከረነ እግዚአብሔር በሕማምነ ወአድኀነነ እምእደ ጸርነ ሰይው ሲሳየ ለኩሉ ዘሥጋ ኢለዩ ለአምላከ ሰማይ ጆት ጸመመኒ ስለትየ እስመ አፈ አማጺ ወአፈ ኃጥእ አብቀው ላዕሌየ
አገቱን በጽል ዘማፍቀሩን ያስተዋዳዩን ወአንሰ እፄን ሊፈዳዩን ኪተ እየንተ ሰናይት ወጸልዑን እየንተ ዘአፍቀርክዎሙ ሲም ላዕሌሁ ኃጥአ ወሰይጣን ይቁም በየማኑ ወሶበይ ይትዋቀስ ይጻተ መዊቦ ወጸሎቱ ይትኩኖ ጌጋየ ወይኩና ሞዓይሌሁ ህዳጠ ወይኩና ሞዓይሌሁ ህዳጠ ወሲመቶ ይንሣ ባይድ ወይኩኑ ደቂቁ እጓለ ማውታ ወብእሲቱ ይትኩን መበለተ ይታወቁ ደቂቁ ይፍልሱ ያስተፍልሙ ወይጽድዎሙ እማብያቲሆሙ ወበርብሮ ባለ ዕዳ ኩሎ ነዋዮ ወአብልዮ ነኪ ኩሎ ተግባሮ ወኢይርከብ ዘይረድኦ ወይመሃርዎሙ ለእጓለ እማውታሁ በአቲ ትውልድ ትደምሰስ ስሙ ወተዘከር ኃጢአተ አቡሁ በቅድመ እግዚአብሔር ወይደምሰስ ጌጋያ ለእሙ ወይሃሉ ቅድመ እግዚአብሔር በኩሉ ጊዜ ወይጠፍእ እምድር ዝክሩ እስመ የተዘከረ ይግበር ምጽዋተ ሰደደ ብእሴ ነዳየ ወምስኪነ ልቡ ለቀቲል አብደራ ለመርገም ወትምሶ አበያ ለበረከት ወተራቅ እምኔሁ ወለብሳ ለመርገም ከመልብስ ወከመ ማይ ውስተ አማኡቱ ወከመ ቅብ ውስተ አዕጽምቲሁ ለትኩኖ ከመ ልብስ ዘይተዓጸፍ ወከመ ቅናት ዘይቀንስ ሰልፈ ዝግር ለእለ ያስተዋድዑኒ ሀበ እግዚአብሔር ወለእለ የነቁ እኩየ ላዕለ ነፍስየ አንተሰ እግዚኦ እግዚእየ ግበር ሳይለከ ላዕሌየ በእንተ ስምከ እስመ ሰናይ ምሕረትከ አድኅነኒ እስመ ነዳይ ወምስኪን አነ ልቤኒ ደንገጸኒ በውስጥየ ወሀለቁ ከመ ጽላሎት ዘሀለፈ ወተነከፉ ከመ አንበጣ ወደፈኒ በብረትየ በጾም ወስሕቀ ሥጋየ በኃጢአት አንሰ ተፍዕልኩ በኀቤሆሙ ወይሬኡኒ ይሐውሱ ርእሶሙ እርድአኒ እግዚኦ አምላኪየ ወአድኅነኒ በእንተ ምሕረትከ ወየአምር ከመ ይቤከ ይእቲ ዛቲ አንተሰ እግዚኦ ገበርከ እሙንቱሰ ይረክሙ ወአንተ ባርክ ይታፈሩ እለ ይትነስኡ ላዕሌየ ወገብርከሰ ይትፌሳህ ወይልበሱ ኀፍረተ ወሐሰረ እለ ያስተዋድዑኒ ወይታጸፍዋ ከመ አጽፍ ለኃጢአቶሙ እገኒ በአፉየ ለእግዚአብሔር ፈድፋደ ወእሴብሖ በማእከለ ብፁዕ እስመ ቆመ በየማነ ነዳይ ከመ ያድኅና ለነፍስየ እምእለ ሮድዋ ዳይሙ ሕገ እግዚአብሔር ስደቱ ነበረ ውስተ መንበረ ጻድቃን ወዘጎ ያነብ መዓልተ ወሌሊተ እንተቱ ፍሬሃ በበጊዜሃ ወኩሎ ዘገብረ ይፈጽም ዳይሙ
ለጻድቃን ወምሕረቶሙ እሰ ለኃጥኣን ትጠብቅ